በደሙ ያጠበን በቅድስናው የቀደሰን እርሱ እግዚአብሔር ነው። ባካችሁ አመስግኑት። ደግሞም ትንሣኤ ነው። ደግሞም ትንሣኤ ነው። እያንዳንዳችን ካለንበት ስፍራ እንነሳ ወዳጄ። በመጀመሪያ ያለንበትን ቦታ የምናስታውስ እዚህ ስንመጣ ሰው ማን ነው ያለሁበት የምኖርበት ምንድን ነው እንላለን፣ እናስታውሰዋለን። ስለዚህ የቆሸሸ ከሆነ ተነሳ፣ እዛ አይጠቅምህም። ለክርስትና ቆሻሻ ስፍራ አይጠቅመውም። ለክርስቲያን የተጎሳቆለ ነገር አይጠቅመው። የተሰባበረ ነገር መናገር ለክርስቲያን አይመጀው። የተወላመመ ነገር መናገር ለክርስቲያን አይጠቅመው። ክርስቲያን ይኸውልህ ቅዱስ የሆነውን እግዚአብሔር የሚከተል መሪው እግዚአብሔር ነው፣ ተከታዩ ክርስቲያን ነው። ቀጥ ባለው መንገድ የሚያኖረን የሚመራን እግዚአብሔር ነው። ስለዚህ የመሪው የእግዚአብሔር ልጆች የተወለጋገደ መንገድ ላይ የምትቆሙ የቆማችሁ መስቀለኛ መንገድ ላይ ያላችሁ ሰዎች ኑ ወደ ቤቱ ግቡ። ኑ ወደ እግዚአብሔር መንገድ፣ ኑ ወደ እግዚአብሔር ቃል፣ ኑ ወደ እግዚአብሔር ስፍራ። እንደሱ ነው እግዚአብሔር፣ እንደሱ ነው እግዚአብሔር። ስለዚህ ካላችሁበት ስፍራ ካለንበት ስፍራ ያለንበትን ቦታ እንየው፣ እንመርምረው። ከጉቦ ቦታ የተቀመጠ ይነሳ። ከሙስና ስፍራ ከዘረኝነት ስፍራ የተቀመጠ ይነሳ። ከዘረኝነት ከመናፍቅነት ከጠማማነት ስፍራ የተቀመጠ እሱ ይነሳ ወዳጄ። ዘረኛው ይነሳ፣ ጉቦኛው ይነሳ። እርሱ አይጠቅመው ለክርስትና። ያደረገው ማተብም የክርስትና የሚሰራው ደግሞ የአረማዊ እሱ አይሆንም፣ እሱ አይሆንም። ስሙ የክርስትና ስራው የዲያብሎስ ሊሆን አይችልም። ስለዚህ ከዛ ጠማማ ስፍራ ከጠማማው ጋር የተጓዝክበት ከዋዘኛው ወንበር የተቀመጥክበት እሱ አይጠቅምም፣ እሱ አይጠቅምም። በዋዘኛው መንገድ በጠማማው መንገድ የሚሄድ እርሱ ይውጣ ይመለስ ወደ ቀጥተኛው መንገድ ወደ እርሱ። ጻድቀጽ ነው እንተ እግዚአብሔር ጻድቃን ይበው ውስቴታ። የእግዚአብሔር በር የእግዚአብሔር መንገድ ቅዱሳን ናቸው የሚገቡበት። በእግዚአብሔር መንገድ የሄዱትን ቅዱሳን ነው እያከበርን ያለን። የእግዚአብሔርን ቃል የተገበሩትን የእግዚአብሔርን ሥራ የሰሩትን ቅዱሳንን ነው እያከበርን ያለን። እግዚአብሔርን የሚያከብር ይከበራል ወዳጄ። እግዚአብሔርን የሚቀድስ ይቀደሳል ወዳጄ። እግዚአብሔርን የሚሰማ ይሰማል። እግዚአብሔርን የሚያደምጥ ይደመጣል። ከእግዚአብሔር ቃል ውጭ የሆነ ግን መከራ